በእግር ኳስ ተጫዋቾች መጫወት በጀመሩበት የመጀመሪያ ክለብ የእግር ኳስ ዘመናቸውን ሲጨርሱ ማየት የተለመደ አይደለም። ታላላቅ ባለተሰጥኦ ተጫዋቾች የተሻለ ስፖርታዊ ስኬትና የተሻለ ገንዘብ ለማግኘት ከልጅነት ክለባቸው ለቀው ሲሄዱ እንመለከታለን። በዛሬ ቪዲዮ ከዚህ በተቃራኒ የእግር ኳስ ዘመናቸውን ለአንድ ክለብ ታምነው የጨረሱ ምርጥ 10 ተጫዋቾችን እንመለከታለን። በዘመናዊ እግር ኳስ ለክለብ ያለ ታማኝነት ሁልጊዜ የሚታይ አይደለም። ተጫዋቾች ፕሮፌሽናል የእግር ኳስ ጉዟቸውን በጀመሩበት ክለብ ጫማ ሲሰቅሉ ማየት የተለመደ አይደለም። በቅርቡ እንደ ትሬንት አሌክሳንደር አርኖልድ ያለ ተጫዋች ከአካዳሚ ተነስቶ ብዙ ስኬት ካገኘበት ክለብ ለቆ ወደ ሪያል ማድሪድ ሲጓዝ ተመልክተናል። እግር ኳስ እንዲህ አይነት መልክ እንዳለው ሁሉ በፕሮፌሽናል የእግር ኳስ ዘመናቸው ለአንድ ክለብ ብቻ የተጫወቱና በታማኝነታቸው የሚታወቁ ተጫዋቾችም በእግር ኳስ ደጋፊዎች ዘንድ ትልቅ ቦታ አላቸው። ዛሬ በዚህ ቪዲዮ የምንመለከታቸው 10 ተጫዋቾችም የእግር ኳሱ ዓለም ከአንድ ክለብ ውጪ በሌላ አያውቃቸውም። 10ኛ ጋሪ ኔቭል፣ ማንቸስተር ዩናይትድ። አሁን ላይ በስካይ ስፖርት ተንታኝነት የሚታወቀው ጋሪ ኔቭል ማንቸስተር ዩናይትድን ብቻ ያገለገለ ተጫዋች ነው። ለማንቸስተር ዩናይትድ ከ600 በላይ ጨዋታዎች አድርጎ 29 ታላላቅ ዋንጫዎችን በሚያስደንቅ ሁኔታ ማንሳት ችሏል። ኔቭል በወርቃማው የማንቸስተር ዩናይትድ ዘመን በሰር አሌክስ ፈርጉሰን ስር ትልቅ ሚና ተጫውቷል። በኦልድ ትራፎርድ ለ5 ዓመታት አምበል ሆኖ ያገለገለ ሲሆን ይህም በቡድኑ ስኬት ላይ የነበረውን ጠቀሜታ አጉልቶ ያሳያል። ከእንግሊዝ ምርጥ የቀኝ መስመር ተከላካዮች አንዱ የሆነው ጋሪ ኔቭል ለሶስት ዋናብስት 85 ጨዋታዎችን ማድረግ ችሏል። በ1990ዎቹና 2000ዎቹ የሰር አሌክስ ፈርጉሰን ስኬታማ ቡድን ቁልፍ አካል የሆነው ኔቭል በኦልድ ትራፎርድ ቆይታው 8 የፕሪሚየር ሊግ ዋንጫዎችንና 2 የሻምፒዮንስ ሊግ ዋንጫዎችን አሸንፏል። 9ኛ ሮጄሪዮ ሴኒ፣ ሳኦ ፓውሎ። የተጫዋችነት ዘመንህን 132 ጎሎች አስቆጥሮ መጨረስ ብዙ ተጫዋቾች የሚደሰቱበት ስኬት ነው። ነገር ግን ግብ ጠባቂ ከሆንክ ግን በጣም አስደናቂና ምናልባትም የማይደገም ስኬት ያደርገዋል። በሚያስገርም ሁኔታ ብራዚላዊው ሮጄሪዮ ሴኒ እንደ ግብ ጠባቂ ብዙ ጎል በማስቆጠር ሪካርዱን የያዘ ሲሆን የሳኦ ፓውሎን ማሊያ 1238 ጊዜ ለብሷል። ሮጄሪዮ ሴኒ ሙሉ የተጫዋችነት ህይወቱን በሳኦ ፓውሎ ያሳለፈ ሲሆን በ1997 እና በ2015 ጫማ እስከሰቀለበት ጊዜ ድረስ የክለቡ የቆሙ ኳሶችን በዋነኝነት ቅጣት ምቶችንና የፍጹም ቅጣት ምቶችን የሚወስደው እሱ ነበር። በትውልዱ ጥሩ ከሚባሉ ግብ ጠባቂዎች አንዱ የሆነው ሮጄሪዮ ሴኒ በክለብ ደረጃ 3 የሊግ ዋንጫዎችንና 2 የኮፓ ሊበርታዶሪስን ዋንጫ ያነሳ ሲሆን በ2002 የዓለም ዋንጫን ያሸነፈው የብራዚል ብሔራዊ ቡድን አካል ነበር። 8ኛ ቶኒ አዳምስ፣ አርሰናል። ቶኒ አዳምስ ከታላላቅ የፕሪሚየር ሊግ ተከላካዮች አንዱ ነው። ሙሉ ህይወቱን ያሳለፈው በአርሰናል ሲሆን መድፈኞቹንም በዋንጫ ወደ ታጀበ ስኬት መርቷል። በክለቡ በነበረው ቆይታ 11 ዋንጫዎችን ማንሳት ችሏል። ከትውልዱ ምርጥ የመሃል ተከላካዮች አንዱ የሆነው ቶኒ አዳምስ በ1987 እና 2000 መካከል ለእንግሊዝ 66 ጊዜ ተጫውቷል። ከ21 ዓመቱ ጀምሮ ጫማ እስከሰቀለበት ጊዜ ድረስ ለ14 ዓመታት የአርሰናል አምበል የነበረው አዳምስ ለመድፈኞቹ 672 ጨዋታዎችን አድርጎ በሰሜን ለንደኑ ክለብ 4 የሊግ ዋንጫዎችን አንስቷል። 7ኛ ሌቪ ያሺን፣ ዳይናሞ ሞስኮ። ሌቪ ያሺን የባላንዶር ሽልማትን ያሸነፈ ብቸኛው ግብ ጠባቂ ሲሆን አሁን ደግሞ ለዓመቱ ምርጥ ግብ ጠባቂ የሚሰጠው የያሺን ሽልማት በስሙ ተሰይሞለታል። በአጠቃላይ ከ1950 እስከ 1970 ለዲናሞ ሞስኮ 358 ጨዋታዎችን አድርጎ 8 ዋንጫዎችን አንስቷል። ያሺን በአንድ ወቅት ለማዳን የማይቻሉ ተደርገው የነበሩ ኳሶችን በማዳን ችሎታው ዓለምን አስገርሟል። በብዙዎች ዘንድ የምንጊዜም ታላቁ ግብ ጠባቂ ተብሎ የሚነገርለት ሌቪ ያሺን ሙሉ ሕይወቱን ለዲናሞ ሞስኮ ተጫውቶ አሳልፏል። ለፋብሪካ ሰራተኞች ቡድን ሲጫወት ከታየ በኋላ ወደ ዲናሞ ሞስኮ የወጣቶች አካዳሚ እንዲቀላቀል የተጋበዘው ያሺን በክለቡ ባሳለፈው ጊዜ 5 የሶቪየት ዋንጫዎችን በማሸነፍ በ1963 የባላንዶር ሽልማት አግኝቷል። ከብሔራዊ ቡድኑ ጋር በ1956 ኦሎምፒክ የወርቅ ሜዳሊያ አሸናፊ ሲሆን የ1960 ዩሮ ሶቪየት ዩኒየንን ወክሎ ማሸነፍ ችሏል። 6ኛ ካርለስ ፒዮል፣ ባርሴሎና። ካርለስ ፒዮል እስከ 27 ዓመቱ ድረስ አንድም ዋንጫ አላነሳም። ነገር ግን በ36 ዓመቱ ጫማ ሲሰቅል 21 ዋንጫዎችን ማሸነፍ ችሏል። ፒዮል ሙሉ ህይወቱን በባርሳ የተጫወተ ሲሆን በፍራንክ ራይካርድ እና በኋላም በፔፕ ጋርዲዮላ ስር በነበረው የክለቡ ስኬት ቁልፍ አካል ነበር። ከ1999 እስከ 2014 ለካታላኑ ክለብ 593 ጨዋታዎችን አድርጎ 6 የላሊጋ ዋንጫዎችንና 3 የሻምፒዮንስ ሊግ ዋንጫዎችን በማንሳት የእግር ኳስ ዘመኑን አጠናቋል። ፒዮል በአስደናቂ የተጫዋችነት ቆይታው ከስፔን ጋር የአውሮፓ ሻምፒዮንና የዓለም ዋንጫ አሸናፊ ነበር። በመከላከሉ በተለይ ከጄራርድ ፒኬ ጋር ጠንካራ ጥምረት የነበራቸው ሲሆን የሁለቱ ጥምረት እስካሁን ድረስ የምንጊዜም ታላቅ ተብሎ በሚጠራው የባርሴሎና ቡድን ውስጥ ትልቅ ሚና የተጫወተውን የተከላካይ ክፍል ፈጥሯል። ካርለስ ፒዮል በባርሴሎና የመስመር ተከላካይ ሆኖ ጀምሮ በዓለም ላይ ካሉ ምርጥ የመሃል ተከላካዮች አንዱ ለመሆን በቅቷል። 5ኛ ፍራንኮ ባሬዚ፣ ኤሲ ሚላን። ፍራንኮ ባሬዚ በእግር ኳስ ታሪክ ከታዩ ታላላቅ የመሃል ተከላካዮች አንዱ ተደርጎ ይቆጠራል።
ጣሊያናዊው ሙሉ ሕይወቱን በኤሲ ሚላን ያሳለፈ ሲሆን ለጣሊያኑ ክለብ በ20 ዓመታት ቆይታው 719 ጨዋታዎችን አድርጓል። ባሬዚ 6 የሴሪያ 3 የቻምፒየንስ ሊግ ዋንጫዎችን አሸንፏል። በተጨማሪም በባላንዶር ሽልማት ሁለተኛ ሆኖ አጠናቆ ያውቃል። እንደ አውሮፓውያን አቆጣጠር በ1997 ጫማውን እስከሰቀለበት ጊዜ ድረስ በሳንሲሮ ወሳኝ ተጫዋች ሆኖ ቆይቷል። በዚህም ራሱን ከኤሲ ሚላን ታላላቅ ተጫዋቾች መካከል አንዱ ማድረግ ችሏል። ከምንጊዜም ድንቅ ተከላካዮች አንዱ የሆነው ፍራንኮ ባሬዚ ከ1978 እስከ 1997 ድረስ ለሚላን በታማኝነት አገልግሏል። ለዚህም በ1997 ለመጨረሻ ጊዜ ለኤሲ ሚላን መጫወቱን ተከትሎ የ6 ቁጥር ማሊያው ከሱ በኋላ ማንም እንዳይለብሰው ጡረታ ወጥቷል። አራተኛ ፖል ስኮልስ ማንቸስተር ዩናይትድ። ፈረንሳዊ ኮከብ ዚነዲን ዚዳን የዓለማችን ምርጡ አማካይ በመሆኑ ምን እንደሚሰማው በአንድ ወቅት ሲጠየቅ አላውቅም፣ ፖል ስኮልስን ጠይቅ ሲል መልሶ ነበር። ይህ ስኮልስ በተጫዋችነቱ ያሳየውን የብቃት ደረጃ የሚያሳይ ነው። በሁለት በተከፈለው ቆይታው ለማንቸስተር ዩናይትድ 718 ጊዜ ተጫውቷል። በ2011 ጡረታ ወጥቶ ከ6 ወራት በኋላ ሀሳቡን ቀይሮ በተመለሰበት የውድድር ዘመን 11ኛ የፕሪሚየር ሊግ ዋንጫውንና በአጠቃላይ 25ኛ ዋንጫውን አሳክቷል። በዩሮ 2000 እንግሊዝን ወክሎ እየተጫወተ በነበረበት ጊዜ ወደ ኢንተር ሚላን እንዲሄድ የዝውውር ጥያቄ ቀርቦለት ነበር። ነገር ግን በኦልድ ትራፎርድ ለመቆየት ወሰነ። ምክንያቱም በራሱ አገላለጽ ይጫወት የነበረው በዓለማችን ትልቁ ክለብ ነበር። በ19 ዓመት የማንቸስተር ዩናይትድ ቆይታው ፖል ስኮልስ ከጊዜው ታላላቅ አማካኞች አንዱ ነበር። እንግሊዛዊ ተጫዋች በጨዋታዎች ላይ የመሃል ሜዳውን በመቆጣጠርና ስኬታማ ኳሶችን በማቀበል ችሎታው የግብ ዕድሎችን ፈጥሯል። በክለቡ በነበረው ቆይታ 718 ጨዋታዎችን አድርጎ 25 ዋንጫዎችን አንስቷል። በቅድሚያ ፖል ስኮልስ በማንቸስተር ዩናይትድ በ17 ዓመት ቆይታው 677 ጨዋታዎችን አድርጎ በ2011 ጡረታ መውጣቱን አሳወቀ። ነገር ግን ቀጣዩ የውድድር ዘመን ከጀመረ ከ6 ወራት በኋላ ተመልሶ እስከ 2012-13 የውድድር ዘመን መጨረሻ ድረስ ለቀያይ ሰይጣኖቹ ተጫወተ። በዚህም በሰር አሌክስ ፈርጉሰን የአሰልጣኝነት ዘመን የመጨረሻ ዓመት ላይ ቀያይ ሰይጣኖቹ ሌላ የፕሪሚየር ሊግ ዋንጫ እንዲያገኙ መርዳት ችሏል። 718 ጨዋታዎችን አድርጎ 155 ግቦችን በማስቆጠር 11 የፕሪሚየር ሊግ እና 2 የቻምፒየንስ ሊግ ዋንጫዎችን ጨምሮ በርካታ ዋንጫዎችን በማሸነፍ የእግር ኳስ ዘመኑን አጠናቋል። ሶስተኛ ራያን ጊግስ ማንቸስተር ዩናይትድ። ጊግስ በተጫዋችነት ዘመኑ በአስደናቂ ሁኔታ 34 ዋንጫዎችን የሰበሰበ ሲሆን ሁሉም ከማንቸስተር ዩናይትድ ጋር የመጡ ናቸው። እነዚህም 13 ፕሪሚየር ሊግ፣ 2 ቻምፒየንስ ሊግ፣ 4 ኤፍኤ ካፕ እና 3 የሊግ ካፕ ዋንጫዎች ናቸው። ራያን ጊግስ አሁንም በፕሪሚየር ሊግ ታሪክ ከታላላቅ ተጫዋቾች አንዱ ተደርጎ ይወሰዳል። በፕሪሚየር ሊጉ ታሪክ ብዙ ጨዋታዎችን በማድረግ ሶስተኛ ደረጃ ላይ የተቀመጠ ሲሆን በሊጉ ለማንቸስተር ዩናይትድ 632 ጊዜ ተጫውቷል። ከሱ የበለጠ ጨዋታዎችን ያደረጉት ጋሪዝ ባሪ እና ጄምስ ሚለር ብቻ ናቸው። ጊግስ በፈርጉሰን የአሰልጣኝነት ዘመን የበላይ በነበረው ቡድን ውስጥ የሁል ጊዜ አገልጋይ ነበር። እናም 2 ቻምፒየንስ ሊግን ጨምሮ በክለብ ደረጃ ሊያሸንፍ የሚችለውን ሁሉ በማሸነፍ ጫማውን ሰቅሏል። በማንቸስተር ዩናይትድ 963 ጨዋታዎችን አድርጎ 168 ግቦችን አስቆጥሯል። ከ1990 እስከ 2014 ጊግስ በፍጥነቱና በድሪብሎቹ የመስመር ተከላካዮች ፈተና ነበር። ጫማ ከሰቀለም በኋላ ጊዜያዊ አሰልጣኝ በመሆን ክለቡን መልሶ አገልግሏል። ሁለተኛ ፓውሎ ማልዲኒ ኤሲ ሚላን። ከምንጊዜም ታላላቅ ተከላካዮች አንዱ ነው። ፓውሎ ማልዲኒ በኤሲ ሚላን ታላቅ የተጫዋችነት ሕይወት ያሳለፈ ሲሆን ለክለቡ 902 ጊዜ በመጫወት 7 የሴሪያ ዋንጫዎችን እና 5 የአውሮፓ ቻምፒየንስ ሊግ ዋንጫዎችን አንስቷል። የማንቸስተር ዩናይትድ አሰልጣኝ ሰር አሌክስ ፈርጉሰን አንድ ጊዜ ማልዲኒን ወደ ኦልድ ትራፎርድ ለማምጣት ሞክረው ነበር። የማልዲኒንም አባት አግኝተው ነበር። ነገር ግን ሚላንን የመልቀቅ ፍላጎት እንደሌላቸው ተናግረው ዝውውሩ በአጭሩ ተቋጨ። በግራ ተከላካይና በመሃል ተከላካይ ቦታ ላይ በመጫወት ለኤሲ ሚላን ጥቂቶች ብቻ ያላቸውን ብቃቱን ሰጥቷል። ጣሊያናዊ በተጫዋችነት ዘመኑ ለክለብና ለሀገሩ ጠንካራ ሰራተኛ በመሆን አገልግሏል። ነገር ግን ከሚወደው ሮዞኔሪ በቀር ለማንም ተጫውቶ አያውቅም። በተጫዋችነት ዘመኑ በሙሉ ለኤሲ ሚላን ከ900 ጊዜ በላይ ተጫውቶ 23 ዋንጫዎችን ማንሳት ችሏል። እንደ አውሮፓውያን አቆጣጠር በ2009 ጫማውን በሰቀለበት ወቅት ከኤሲ ሚላን ታላላቅ ተጫዋቾች አንዱ ተደርጎ ይቆጠር ነበር። ማልዲኒ በግራ ተከላካይ ወይም በመሃል ተከላካይነት በዛን ዘመን ከነበሩ ምርጥ የሚላን ቡድኖች ውስጥ ተሰልፎ ተጫውተዋል። በጥር 1985 በ16 ዓመቱ የመጀመሪያውን ጨዋታውን ለኤሲ ሚላን አደረገ። እናም በ2008-2009 የውድድር ዘመን መገባደጃ ላይ 41 ዓመት ሊሞላው 1 ወር ብቻ ሲቀረው ጫማውን ሰቀለ። ይህንንም ተከትሎ ሚላን ማልዲኒን ለማክበር ይለብሶ የነበረውን የ3 ቁጥር ማሊያውን ማንም እንዳይለብሰው ወሰነ። አንደኛ ፍራንቼስኮ ቶቲ ሮማ። ከጣሊያን ጋር የዓለም ዋንጫ አሸናፊ ቶቲ ሮማን ለቆ ወጥቶ ቢሆን ከአንድ የሴሪያ ዋንጫ እና 2 ኮፓ ኢታሊያ የበለጠ ዋንጫ አሸንፎ ሊሆን ይችል ነበር። ነገር ግን ለሮማ መለያ ታምኖ 786 ጨዋታዎችን አድርጎ 307 ጎሎችን ማስመዝገብ ችሏል። ቶቲ በሮማ ታሪክ ከፍተኛ ግብ አስቆጣሪ እና ለክለቡ ብዙ ጊዜ መጫወት የቻለ ተጫዋች ሲሆን በሴሪያ ታሪክ በእድሜ ትንሹ አምበል በመሆንም ሪከርድ አለው። በ2004 በሪያል ማድሪድ ጋላክቲኮ ለመሆን የትልቅ ገንዘብ ዝውውር ጥያቄ ባለመቀበል
ለሮማ ያለውን የማይናወጥ ታማኝነት አሳይቷል። ይህንንም በሕይወት ያለኝ ብቸኛ የኔ ጽሕፈት ሲል ገልጾታል። ፍራንቼስኮ ቶቲ በተጫዋችነት ዘመኑ ሪያል ማድሪድን ጨምሮ ከአንዳንድ የዓለም ታላላቅ ክለቦች ጥያቄ ቢቀርብለትም ለሮማ ታማኝ ሆኖ ቀጥሏል። በመጨረሻ ግን ቢያንስ ስለ አንድ ክለብ ተጫዋቾች ስናስብ ፍራንቼስኮ ቶቲ ወደ አእምሯችን ከሚመጡ የመጀመሪያ ስሞች አንዱ ነው። ቶቲ በተጫዋችነት ዘመኑ ሁሉ ሮማን ለቆ ለመውጣት ብዙ አማራጮች ነበሩት። ነገር ግን ሁልጊዜ መቆየትን መርጧል። ምንም እንኳን ሌሎች በአንድ ክለብ ቆይተው ብዙ ዋንጫዎችን ቢያሸንፉም ከ1993 እስከ 2017 ያሳለፈው የ24 ዓመት የእግር ኳስ ሕይወቱ በዚህ ዝርዝር ውስጥ ቀዳሚውን ቦታ ያሰጠዋል። በስታዲዮ ኦሎምፒኮ ለሮማ ያደረገው የመጨረሻ ግጥሚያ ከምንጊዜም በስሜት ከተሞሉ የተጫዋች የመሸኛ ግጥሚያዎች አንዱ ሆኖ ይታወሳል። ቶቲ አንድ የሴሪያ ዋንጫን ጨምሮ ከክለቡ ጋር 5 ዋንጫዎችን ብቻ ቢያነሳም ነገር ግን ከምንጊዜም ታማኝ ከሆኑ ተጫዋቾች አንዱ ሆኖ ሲታወስ ይኖራል።